እግር ኳስ ለብዙዎች የ90 ደቂቃ ጨዋታ ሊሆን ይችላል። ለሰሜን ለንደኑ ክለብ አርሰናል ደጋፊዎች ግን እግር ኳስ ህይወት፣ እስትንፋስ፣ የማንነት መገለጫቸውም ጭምር ነው። ከሃይበሪ ጠባብ መንገዶች እስከ ኤምሬትስ ስታዲየም ዘመናዊ መቀመጫዎች የመድፈኞቹ ታሪክ በደስታ በሐዘን በተስፋና በድል የተሞላ ረጅም ወንዝ ነው ማለትም ይቻላል። በተለይ ደግሞ ከእንግሊዝ አልፎ ዓለም የሚወደው ይህ ክለብ የሚደግፉ ደጋፊዎች ሁሌም የማይረሳ ዝናም አላቸው። ዛሬ የምናወራው ስለ አንድ እግር ኳስ ቡድን ብቻ ወይንም ክለብ ብቻ አይደለም። ከወደቀበት ተነስቶ አቧራውን አራግፎ የክብር ዙፋኑን ለመረከብ እየገሰገሰ ስላለው አርሰናል የጀግንነት ጉዞ እንጂ። ይህንን ጉዞ ስንጀምር ደግሞ ከቀድሞ ገናናነቱ የማይረሳውን አይበገሬ እጅ የማይሰጥ ቡድን መሆኑን ያስመሰከረበት ዓለም አፉን ከፍቶ የእግር ኳስን ጣፋጭነት ያጣጣመበትን ታሪኩን በማንሳት ነው። ጊዜው እንደ ኢሮፓያን አቆጣጠር 2003-2004 ነው። የአርሰናል ስም በዓለም ዙሪያ ሲጠራ ተቀናቃኞች በፍርሃት ይርዱ የነበረበት ጊዜ። በፕሮፌሰር አርሰን ቬንገር የተመራውና እነ ቴሪ ኦርኒ፣ ፓትሪክ ቬራና ዴንስ ቤርካምፕን ያካተተው ቡድን የእንግሊዝ ፕሪሚየር ሊግን ሳይሸነፍ በመጨረስ ታሪክ የሰሩ ታላቅ የደስታ ዓመትም እንደነበር አይረሳም። ያ የወርቅ ዋንጫ ለአርሰናል የክብር ጣና፣ ለተከታዮቹ፣ ለደጋፊዎቹ፣ ለቡድኑ አመራሮች የደስታ ስጦታ ሆኖ ትውልዶች ደግሞ ከባድ የቤት ሥራ እንዳለባቸው አደራ ያስቀመጠም ጊዜ ነበር። ነገር ግን ከዚያ ጊዜ በኋላ የመጡት ዓመታት ግን ለመድፈኞቹ እንደ መራራ ክረምት ነበሩ። ስታዲየሙ ተቀየረ፣ ኮከቦች ወጡ፣ ዋንጫዎችም ራቁ። ከምርጥ አራት የመውጣት ስጋት፣ የደጋፊዎች ተቋሙና የክለብ ማንነት መጥፋት የሰሜን ለንደንን ሰማይ እጅጉን አጨለመው። አርሰናል አበቃለት የተባለባቸው ጊዜያትም ነበሩ። ነገር ግን በጨለማ ውስጥ ብርሃን መምጣቱ አይቀርምና ዳግም ሌላ ታሪክ ለመስራት አሁን ብርሃን እየፈነጠቀ ያለ መስሏል። የቀድሞ የክለቡ አምበል ሚካኤል አርቴታ ወደ መንበረ ስልጣኑ ሲመጣ የያዘው የረቀቀ ታክቲክ ብቻ ሳይሆን በጽኑ እምነት የተሞላ ራዕይም ጭምር ነበር። የእሱ መፈክር ቀላል ነበር። ሂደቱን እመኑ፣ ትረስት ዘ ፕሮሰስ። ይህ ሂደት አልጋ ባልጋ አልነበረም። ህመሞች የነበሩበት፣ ነገር ግን አርቴታና ቡድኑ የክለቡ አቋም ኃያልነቱን ዳግም እንደገና ገነቡ። ተጫዋቾች ለገንዘብ ሳይሆን ለክለቡ አርማ፣ ለደጋፊው ፍቅርና ለአሸናፊነት ለክብር መጫወትም ተማሩ። ኤምሬትስ ስታዲየም እንደገና አስፈሪ ምሽግም ሆነ። አሁን የአርሰናል አስማታዊ ጉዞ ውበት ያለው በወጣቶቹ እግርም ላይ ነው። የቡካዮ ሳካ የልጅነት ፈገግታ፣ አስፈሪ ክህሎት፣ የማርቲን ኦዴጋርድ የካፒቴንነት ብስለትና ሜዳውን የማየት ጥበብ፣ የዊሊያም ሳሊባ እንደ ብረት የጠነከረ መከላከል፣ የጋብሪኤል ማጋሌዥ ወኔ፣ አጠቃላይ የቡድኑ ህብረት ዳግም ከባዱን አስፈሪውን ምናልባትም ከፊት የቆሙትን ዋንጫዎች ይወስዳቸዋል ተብሎ የተፈረውን አርሰናልን እያስመለከቱን ይገኛሉ። እነዚህ ልጆች የአርሰናልን ዲኤንኤ የቀየሩት እስከሚመስል ድረስ በቤታቸው ደስታ ብቻም ሆኗል። ደጋፊ በፍርሃት የሚመለከተው አንድም ጨዋታም የለም። እነርሱ ሜዳ ላይ ሲሮጡ የሚታየው እልህና ወኔ ከዓመታት የጠፋውን የአርሰናል መንፈስ ዳግም ወልዷል። እያንዳንዱ ጎል ሲገባ የሚፈጠረው የደጋፊዎች ጩኸትም ምድርን የሚያናውጥ የድል ነጋሪት ከሆነም ሰነባብቷል። የመድፉ መንደር አርሰናል አሁን ተራ ተወዳዳሪም አይደለም፣ የዋንጫ ዋነኛ ተፎካካሪ እንጂ። ከማንቸስተር ሲቲ ጋር የሚደረገው የትከሻ ለትከሻ ፉክክር የእንግሊዝ እግር ኳስን አጓጊም አድርጎታል። አሁን ነገሮች ቀላል አይደሉም። ተፎካካሪያቸው አፍንጫቸው ስር ነው። ነገር ግን መድፈኞቹ አይን ያለው ካርማስ ባሻገር ነው፣ ከዋንጫው ክብር ላይም። ስለዚህ አንፈራም ባይናቸው ደጋፊዎችም። የአርሰናል የዋንጫ ጉዞ ከአንድ የውድድር ዓመት ታሪክ በላይ እንደሆነም ይነገራል። ይህ ጉዞ ስለ መውደቅ መነሳት፣ ስለ ትዕግስትና ጽነት የሚያስተምር አስገራሚም ጉዞ ነው። በደጋፊዎች ዘንድም አሁን ዋንጫው ዛሬ የሚምጣ ነገ አንድ የተረጋገጠ እውነት አለ። አርሰናል ወደ ቀድሞ ግርማ ሞገሱ ተመልሷል የሚል በሰሜን ለንደኖቹ ጎዳና ኖርዝ ለንደን ፎሬቨር ሲዘመር ደጋፊዎች በኩራት ቀና ብለው ይሄዳሉ። ምክንያቱም አርሰናል ማለት ክለብ ብቻ አይደለም። አርሰናል ማለት ቤተሰብ፣ አርሰናል ማለት ተስፋ፣ አርሰናል ማለት የማይሞት ፍቅር ነው ሲሉ ደጋፊዎቹ ጨዋታዎችን በጉጉት እየተጠባበቁም ይገኛል። እውነት አርሰናል ግን ከፊቱ የተደረደሩትን ዋንጫዎች በእጁ ያስገባ ይሆን? ጊዜ የሚያስመለክተን ጉዳይ ነው። ለቻናላችን አዲስና እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑም ጋበዝን። ለዛሬም አበቃን።